ሶላችኋለሁ ዛሬ የአዩብ የተወለደበት ቀን ነው። በነገራችን ላይ ኦ ማይ ጋድ ጊዜው እንዴት ነው የሚሮጥ! 3 አመት ሆነ። ማሻአላህ ዛሬ በጠዋቱ እየወጣን ነው። የስ ዛሬ ወደ ስራ እየሄድኩ ነው። ያዕቆብዬ ወደ ትምህርት ቤት፣ አዩቤም ወደ ትምህርት ቤት እየሄደ ነው። እናም አላችኋለሁ ሰው እሺ ዛሬ ደግሞ በጥቂቱ በትንሹ አሳያችኋለሁ። ማይ ግድነስ ካም መጽሐፌ ደብተሬ ምናምን አድርጌያለሁ ትናንትና። ከማን ያዕቆብ ሰተሬ ባባ ጊዜው እንዴት አባቱ እንደሚሮጥ እሺ ብታዩ ወላሂ። ያ ሰተሬ ማማ ፕሊዝ ሲት አዩቤ ዛሬ ማመክሮት ነው። ጸጥ ብሎ ገብቶ ቁጭ አለ። በፊት እኮ ፊት ለፊት ሄዶ ቁጭ ይለም ያስጨዋኝ ነበር። ሄሎ አሁን ሳወራ ሄዶ ቁጭ ያውቃል። እንደ ልጅ አማርኛ ጉድ እኮ ነው ጋይስ። ከዛ ደግሞ ሊፕስቲክ ይቀባል፣ ቻፕስቲክ። ያ አሁን ይሄ በጣም ነው የሚደብረኝ። እዩት፣ ቆይ ላሳያችሁ። ይኸውላችሁ ጉም መስሏል። ብርድ ሊጀምር ነው መሰለኝ። ጉድ እኮ ነው። እናማ አሁን እንገሰግሳለን። በዚህ ሰዓት ነበረ ያዕቆብዬ ማድረስ የነበረብኝ፣ ግን እኔ አርፍጃለሁ። ግን በእኔ ነው የሚረፍድብኝ እንጂ አስተማሪዎቹ ጣጣ የለባቸውም። ምናቸውም አይነካማ ጋይስ። እናማ ይኸውላችሁ እንግዲህ የቀን ውሎዬ እንደዚህ ተጀምሯል ማለት ነው። እንደዚህ ከመሮጥ የገላገልከኝ አላህ አመሰግንሃለሁ። እንዴት እንደምትሮጥ በጣም ባሱን ታናል። አመሰግንሃለሁ። እኔ እኮ ምስጋና ቢስ ነኝ እንጂ እኮ በስንት ነገር ማመስገን ይገባኛል። ግን ምስጋና ቢስ ነኝ እውነት ለመናገር ከሆነ። እና ማውዶችዬ እንደዚህ ነው እላችኋለሁ። አሁን ወደ ትምህርት ቤት ሁለቱንም ትምህርት ቤት አደርሳቸውና እኔ ደግሞ ወደ ስራ እሄዳለሁ። ስንት ሰዓት ነው የሚጀምረው? በኢትዮጵያ 1 ሰዓት ነው የሚጀምረው። አሁን ግን 12 ሰዓት ከ20 ነው። እንደዛ ነው የኔ ፍቅሮች። እናንተ ጋርስ እንዴት ነው? እስቲ እናንተ ጋር እንዴት ነው ኑሮ? እንዴት እያላችሁ ነው? እየቀወጠው ነው ኑሮ ወይስ እየቀወጣችሁበት ነው? ኑሮ ላይ እየታባቱ ቀውጡበት ጋይስ፣ እንዳይቀውጥባችሁ። ቢቀውጥባችሁ ራሱ ሳቁበት። እንደኔ አንዳንድ ጊዜ ይቀውጥብኛል ታውቃላችሁ። ኑሮ ቀውጥ ያደርግብኛል። ከዛ እኔ ደግሞ በኑሮ ላይ ሳለቅበታለሁ ማለት ነው። እየሳቁኝ አንደኛዋ ምን አለችኝ መሰላችሁ? በጣም እየከፋሽ እንደምትስቂ ታስታውቂያለሽ አለችኝ። ወላሂ ከምሯ ነው። በጣም እየከፋኝ አንዳንድ ጊዜ እስቃለሁ። እንደውም ሲከፋኝ በጣም እስቃለሁ መሰለኝ። የኔው አያድርሰን። እና ውዶችዬ ይኸውላችሁ አሁን አዩብንም ያዕቆብንም አደረስኩና አሁን ወደ ስራዬ እየሄድኩ ነው እላችኋለሁ። ፈጣሪ የተመሰገነ ይሁን። እንደዛ ነው። እና አዩቤ ዛሬ 3 አመት ይሞላዋል። ሱብሃንአላህ ጊዜው እንዴት አባቱ እንደሚሮጥ ኦ ማይ ጋድ በጣም ነው የሚሮጠው ጊዜው። በቃ ምን ብዬ ልንገራችሁ? ሲሪየስሊ የእውነት እኔ አሁን አዩብ በቅርብ የተወለደ አርጊዜ ምናምን የነበረው በቅርብ ይመስለኝ ነበረ። እቤት ምናምን ነገር የቀየርኩት በጣም በቅርብ ይመስለኝ ነበረ።
ታውቃላችሁ ያ ሁሉ ስትረስ የነበረብኝ በቅርብ ይመስለኝ ነበረ። እስካሁን ድረስ አልወጣልኝም መሰለኝ ያ ከሀይምሮ ውስጥ የዛን ጊዜ የነበረው ስትረስ ማለት ነው። እና በቅርብ ይመስለኝ ብዙ የቆየ አይመስለኝም። ለካ ጊዜው ገስግሷል ጋይስ። እንዴት ነው የሚገሰግሰው ጊዜው! በጣም ነው የሚሮጠው። ሱብሃንአላህ። እና ሁሉም ነገር እንደዚህ ነው የሚሮጠው ማለት ነው። ሁሉም ነገር እንደዚህ ነው የሚያመልጠን። ጊዜያችን እንደዚህ ሮጦ ተሯሩጦ ያመልጠናል እላችኋለሁ። አሁን እቺ ሴትዮ ብትገጭ በማሰበብ ለመሆን እንዴ ሆሆሆ እንዴት ወክ እንደምታደርግ በልበ ሙሉነት ነው ወክ እያደረገች ያለችው። ጉድ እኮ ነው። እና አሁን ስንት ሰዓት ነው? ከ35 ነው። 12 ሰዓት ከ35 ዝንጥ ብዬ እደርሳለሁ። ዝንጥ ብዬ ዘና ብዬ ፈታ እንትን ብዬ እደርሳለሁ። አንዳንድ ጊዜ 20 ደቂቃ ሲቀረኝ ምናምን ነገር እንትን እላለሁ እሄዳለሁ። የካሜራ ሆልደር አይረባም አቡ ናቱን አናደደኝ። እንትን ይላል ምንድን ነው ወደ ኋላ እንትን ይላል እንደዚህ ክፍት ይላል። ለምን ወደፊት ሊደፋኝ እንደፈለገ አላውቅም። አይደብረውም እንዴ ነው? ካነዳዴ ነው እያንገጫገጭኩ ነው። ይኸውላችሁ እንግዲህ የመንዳት ኤክስፒሪየንስ እንግዲህ የስንት አመታቶች አሉኝ። ኦ ማይ ጋድ እንዴ ላይሰንስ ራሱ ካወጣሁ እኮ እኔ በቅርብ እኮ ነው የሚመስለኝ። አሁን እኮ አመት ሊሆነኝ እኮ ነው ላይሰንስ ራሱ ካወጣሁኝ። እና 2 አመቷን ሲሪየስሊ እስከ 2 አመት ድረስ እዚህ ሀገር ፋይል ማድረግ የለባችሁ፣ ስህተት መስራት የለባችሁ። ያ በጣም መጠንቀቅ አለባችሁ። ያለበለዚያ 2 አመት እስኪሆናችሁ ድረስ የሙከራችሁ ጊዜ ነው። ኦኬ። እና እስከ 2 አመት ድረስ ስህተት ካልሰራችሁ ቋሚውን ታገኛላችሁ ማለት ነው። ከ2 አመት በኋላ ግን እስከ 10 አመት ነው የተሰጠኝ። ግን ሊያነሱት ይችላሉ ማለት ነው። ሊያነሱት ይችላሉ። እንደዛውም እንደ አዲስ ፈተናዎችን ትፈተናላችሁ ማለት ነው። እንትኑንም ይሄ ቲዮሪ እንደ አዲስ ቲዮሪ እንዴት እንደምጠላ እንዴት እኮ እና እንዴት ስንት ጊዜ ቅስሜን እንደሰበረኝ ቲዮሪ ሲሪየስሊ። ከዛ በኋላ ደግሞ የሪስክ 1 እና ሪስክ 2 የሚባል አለ። እሱንም ትፈተናላችሁ። ከዛ በኋላ የመንዳት ፈተናውንም ትፈተናላችሁ ማለት ነው። ልክ እንደ አዲስ ተማሪ በቃ የምትሆኑት እንደ አዲስ ተማሪ። ያው የሚለየው ትንሽ ምንድነው ምንድነው የእንትን ትምህርት ቤት የትራፊክ ስኩል ሄዳችሁ አትማሩም እንጂ ያው እንደ አዲስ ነው የምትማሩት ማለት ነው ውዶቼ። እንደ አዲስ ነው ሁሉ ነገር የምትጀምሩት። ከስር ነው የሚያስጀምሯችሁ። ያ ይሄም የሚሆነው ታዲያ የቅጣት ጊዜያችሁን ጨርሳችሁ ልክ የ6 ወር ቅጣት ሊሰጣችሁ ይችላል። የአመት ሊሆን ይችላል። ከዛ ቅጣታችሁን ከጨረሳችሁ በኋላ ነው ማለት ነው እንደ አዲስ የምትፈተኑት። አደጋ ነዋ። ከዚህ ፈጣሪ ይሰውረን። ካሁን በኋላ ባስ መሳፈር በጣም ከባድ ነው ለኔ። ሲሪየስሊ የማይሆን ነገር ነው እንጂ ማይሆን ነው። አሁን ስራ ቦታ ደርሻለሁ። ልብሴ ልቀይር ነው ማለት ነው። 10 ደቂቃ ይቀረኛል ስራዬን ልጀምር። ዘና ፈታ ብትን ደርሳለሁ ማለት ነው ውዶች። ይኸውላችሁ እንግዲህ
ያ ላይፍ እንደዚህ ነው። ዘና ፈታ በሉበት ያልኳችሁ ለዚህ ነው። ኦኬ ሳቁበት እንዳይስቅባቸው የታባቱ እና ማላችኋለሁ። አሁን ደግሞ እቤት ገብቼ አሁን 19 ሰዓት ከ5 ሆኗል። እስካሁን ድረስ ቆም ያለው ማለት ነው። ምግብ እየሰራው ነው ነገ ስራ ስለምሄድ ነገ ቅዳሜ ነው። ስራ ሰራለሁ፣ እሁድ ሰራለሁ። ስለዚህ ያው እንግዲህ ሴትዮዋን ምግብ ምናምን ነገር ስሪ ብዬ ላለማስጨናነቅ እኔ የግዴታ ልጆቹ የሚወዱትን ነገርን እየሰራው ነው ማለት ነው ውዶቼ። የስ ግን አሁን ያቆየ ደክሞታል፣ እኔም ደክሞኛል። አይኔን አያችሁት? ደክሞኛል እና እንተኛለን። ይሄንን እንደ ሳውሱን ብቻ ነው የምሰራው። ፓስታውን እሷ ትቀቅላለች፣ ችግር የለውም። ያ እንደዛ ነው ውዶቼ። ብራ ዱክቲ ማማ ዋው ሃፒ ሁርሞን ኦራድ ሁርሞን ኦራድ ትሬ ቆይ ዋው ያ dus ka du kom blåsank gott